ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን። ሰላም እንደምን ቆያችሁ፣ እንደምን ከረማችሁ፣ እንደምን አላችሁ ክቡራን የስርዓት ሚዲያ ተከታታዮች ተመልካቾቻችን። እግዚአብሔር አምላካችን ፈቅዶ ዛሬ ደግሞ ልክ እንደትናንቱ እግዚአብሔር አገናኝቶናል። ስሙ የተመሰገነ ይሁን። በያላችሁበት የሰዓት አቆጣጠር እንደምን አላችሁ? የኔታ እንዴት አሉ? ቋንዴና መጡ እንዴት ከረሙ? እንግዲህ እግዚአብሔር አምላካችን ወዶና ፈቅዶ ለዛሬው ዕለት አድርሶን ጾሙንም እንግዲህ ወደ መጨረሻው አካባቢ እየደረስን ነው። ወደ መጨረሻው ሳምንት አሁን ዛሬ ይሄን ቀረጻ በምናደርግበት ጊዜ የጾሙን ሁኔታም ያው ወደ ፋሲካው እየተጠጋን ነው። ምናልባት እግዚአብሔር ፈቅዶ ደግሞ ሕማማቱን እንዲያው የተወሰነ ምንልበት ይኖራል። ዛሬ ግን በመደበኛው መርሃ ግብራችን ነው የተገናኘ ነው። ያው ስርዓተ ቅዳሴውን መቅድሙን መግቢያውን እያየን ነው። የስርዓተ ቅዳሴውን መግቢያ የዝግጅት ክፍሉን ማለት ነው እና ባለፈው ጀምረ ነው የነበረው አለ። ዛሬ ደግሞ ይሄ ቡራኪያቱን ከዚህ ከአሃዱ ከመባሉ በፊት ያሉትን ቅድመ ዝግጅቶቹ ያው የዝግጅት ክፍል አይደለም። ስለዚህ የጸሎቱ አሃዱ ከመባሉ በፊት ያሉትን ቡራኪያት የጸሎት ስርዓቶች እንደዚህ አባቶቻችን ካህናት በስርዓተ ቅዳሴው ጊዜ የሚያከናውኗቸው ሰራዩ ካህንም ንፍቆ ካህንም በአንድ ላይ ሆነው የሚያደርጓቸውን የጸሎት እና የቡራኬ ስርዓቶች እሱን ነው የምናየው። እስኪ የኔታ እዚህ ላይ እንደ መግቢያ ዝግጅት ክፍሉን ከዚህ ቅድም እንዳልኩት ቡራኪያቱን ምን እንደሚመስልና ከዛ ደግሞ ከዚህ ከኛ ህይወት ጋር ካስቀዳሾቹ ጋር ምን አይነት ህብረት እንዳለው ካህናቱ የራሳቸው ብቻ እንዳልሆነ ቅዳሴው ለምዕመኑም ጭምር ተሳትፎ እንደሚያደርጉ ይሄም የዝግጅቱ ክፍል ዋና እንትን እያደረግነው ስርዓት እያደረግነው ነውና የመጣ ነው። ስርዓቱን እያሳየን ነውና የመጣ ነው። እሱን እስኪ ይሄዱበት ይሄዳል። መልካም እግዚአብሔር ይስጥልን ተመልካቾቻችን፣ እንደምን ሰነበታችሁ? አሜን። እስካሁን ያደረሰን አምላካችን ስሙ የተመሰገነ ይሁን። መምህር እንደምን አለው? እንግዲህ ያው ስርዓተ ቅዳሴ ዝግጅት ክፍልን እያንዳንዱ እያየን ነው እየሄድን ያለ ነው። ባለፈው እያየን መተናል። ዛሬ ደግሞ ያው በቅዳሴው ላይ እንደተቀመጠው ክፍል 6 ብሎ ያስቀመጠውን ወደ ቡራኬ መግቢያ የሆነውን ነው የምናየው። ከዛ በፊት ግን ባለፈው ቡራኬው አካባቢ እንደደረስን ስናቆም ከላይ የተወሰነ እንትን ይላልናት አንዲት ክፍል አለች። እሱን ክፍል እንትንልና ወደ ቡራኬው ክፍል ነው የምንመጣው። ንጽሕ ጣዕም ወበረከት ለለይ ሰጥዮም ደም ከክቡር አላት ይሁን በአማን አሜን የሚል ለባባ አለ ከኋላ ንጽሕ ይልና ንጻ ስጋ ንጻ ነፍስ የሚሆን ወጣዕም ጣዕመ መንፈስ ቅዱስ ወበረከት በረከተ ስጋ በረከተ ነፍስ የሚሆን ይህ ነው። ለለይ ሰጥዮም ደም ከክቡር ክቡር ከሚሆን ከደም ለሚቀበሉት ይህ ነው እያለ ደሙን ስጋውን ንጽሕ ነው፣ ንጻ ስጋ ንጻ ነፍስ የሚሰጥ ነው። የሰውን ልጅ ነፍሱንም ስጋውንም ንጹህ የሚያደርግ የተወለወለ ብርጭቆ የሚያደርግ የእግዚአብሔር ማደሪያ የሚያደርግ ራሱ እግዚአብሔርን ያደረበት አንጽቶ የሚያደርበት ማለት ነው እና በረከትም ነው። በረከተ ስጋ በረከተ ነፍስም ያሰጣል። ግን የሚያሰጠው ለማን ነው? ለለይ ሰጥዮም ደም ከክቡር ነው። ከሚቀበሉት ለሚቀበሉት በረከተ ስጋ በረከተ ነፍስ ንጻ ስጋ ንጻ ነፍስ የሚሰጥ ይልና አላትዮን በአማን አሜን አምላክ ዘተሰባ አላትዮን ማለት አምላክ ዘተሰባ ማለት ነው። ሰው የሆነ ባለፈውም ስላየ ነው። ሰው የሆነ ከአምላክ በእውነት ሰው የሆነ ነው የሚለው አምላክ ዘተሰባ አላትዮን በአማን ነው የሚለው በእውነት አምላክ የሆነ ምታት አይደለም፣ ታይቶ የሚጠፋ አይደለም፣ ሰው ሩቅ ብእሲ አይደለም። በእውነት አምላክ የሆነ በአማን እኔ ከአምላክ ሰው መሆን ጋር በአማን የሚለው ሲጨመር በጣም እንትኑን ነው እውነታነቱን እርግጠኛ አድርጎ የሚያሳይ ነው። በአማን አሜን ነው
በእውነት አምላክ የሆንክ ያ ሰው የሆንከው በእውነትም አምላክ ነህ። ይሄ ቅዱስ ሥጋ ይህ ክቡር ደም ስትሰጠን እውነትም አምላክ መለኮት የተዋህደው ነው። የሩቅ ብእሲ ሥጋ አይደለም፣ የአምላክ ሥጋ ነው። መለኮት የተዋህደው እውነተኛ ሥጋ ነው እያሉ ካህኑ ነው ይሄን የሚናገሩት፣ ካህኑ ናቸው። ከዛ ምን ይላል? በእውነት ሰው የሆንክ አምላክ ይልና ማሰሪያው ወምላ ወይነ ትፍሲት ነው። ይህንን ለሰው በረከተ ሥጋ በረከተ ነፍስ የሚያድል ንጻ ሥጋ ንጻ ነፍስ የሚሆን ደምህን ለሚቀበሉ ሰዎች በእውነት ሰው የሆንክ አምላክ ለነሱ በጠጡት ደምህ በበሉ ሥጋ እውነት የሆነ በረከተ ሥጋ በረከተ ነፍስ አድላቸው ብሎ ይጨርሳል። ይሄ ነው ከላይ የነበረው። እንግዲህ ወደ ታችኛው ስንመጣ ወደ ቡራኬው ክፍል ወእምዝ ይእትብ በዲሁ በትምህርተ መስቀል ላይ ለህብስት ነው የሚለው እንዘ ይብል ቡሩክ እግዚአብሔር አባዜ ኩሉ ዓለም አምላክ ነው። ከዚህ በኋላ እጁን በትምህርተ መስቀል አመሳቅሎ ይባርክ ነው የሚለው። እንግዲህ ቡራኪያት በነገራችን ላይ 42 ቡራኪያት አሉ። ቅዳሴ ሲቀደስ አጠቃላይ በእጅና በመስቀል የሚባረኩ 41 የውስጥ በስጋውና በደሙ ላይ ካህኑ በእጃቸው የሚባርኩት፣ 41 ደግሞ በአፋ በመስቀል የሚባረኩ ናቸው። አስተዳዳሪው ሊባርኩ ይችላሉ፣ ሊቀ ጳጳሱ ሊባርኩ ይችላሉ። እነሱ ከሌሉ ደግሞ ካህኑ ራሳቸው ወጥተው መስቀል ይዘው ይባርካሉ። እና እነሱን ለብቻ ዝርዝር አድርገን አመሳቅሎ ማለት እንደዚህ ትምህርተ መስቀል እጁን በትምህርተ መስቀል መቼም እንግዲህ እኛ አንዱ እጅ ላይ እንደዚህ ሳይሆን በዚህ በትምህርተ መስቀል ያው ላይ ለጽዋ እንዲህ አድርጎ ሳይሆን በዚህ ነው አመሳቅሎ በትምህርተ መስቀል የምናደርገው። እኛ ስናማተብን በዚህ ሆኖ ካህናት ቡራኬ አጋጣሚ እንደው ካህን መስቀል አጋጣሚ ባልያዘበት ሰዓት ስራ ላይ ባለበት ሰዓት ምዕመናን ሲደርሱ አመሳቅሎ እጁን ይባርካል። ለምን? ትምህርተ መስቀል ነው። በቃ እኛ ስናማትብም ስንባርክም ትምህርተ መስቀል አድርገን ስለምንባርክ እጁን በትምህርተ መስቀል አድርጎ ነው። በቃ ምክንያቱም በመስቀል አይደለም የሚባረከው በእጅ ነው ውስጥ ያለው የአፋ በመስቀል ነው ብለናል። የውስጡ እንግዲህ መስቀል እዛ ውስጥ ስጋው ደሙ ላይ በመስቀል ሳይሆን ካህኑ በእጁ ነው የሚዳብሰው፣ የሚቆርሰው የሚፈትተውን በእጅ ስለሆነ የሚባረከው በእጅ ነው እየተባረከ ይሄዳል። እንግዲህ ቡራኪያቱ እንዳልኩት በየቦታቸው እንናገራቸዋለን። በኋላ ደግሞ ጠቅልለን 42ቱን እስከ ምክንያታቸው እስከ ምሳሌያቸው ድረስ መጨረሻ ላይ ቡራኪያት ሲያልቁ ጥቅልል አድርገን እናስቀምጣቸዋለን እና እየባረከ እንዲሆን የመጀመሪያው ቡራኪ እንግዲህ ይሄ ከቁጥር የሚገባው ማለት ነው። ከላይ የትብ በትምህርት በእዴው የሚላለው ከኋላ ሲመጣ የትብ በእዴው የምንለው ሐሰስኩ ገጽ ማተም ነው። ማማተም እንደዚህ መዳሰስ ማተም ነው። ይሄኛው ግን ከመንበሩ ከተቀመጠ በኋላ ነው። ያኛው ገና ከቤተልሔም እንደመጣ ህብስቱን ተቀብሎ እየዞረ እያለ ባርኮ ከመሶበ ወርቅ ወደ መንበር ለማምጣት በመንበሩ እየዞሩ እያሉ ካህናቱ የሚደረገው ነው። ይሄኛው ግን ከመንበሩ አልፎ ይሄ ከመንበሩ ላይ እያለ የሚባረክበት ቡራኬ የሚጀምርበት ነው። በቃ ይሄ 41 ቡራኪያ 42 ቡራኪያት የሚጀምሩት መነሻቸው ይሄ ነው። ከዚህ በኋላ ነው እየቆጠረ የሚሄደው በየቦታቸው እየቆጠረ ይሄን ያህል እያለ ቁጥራቸውን እያስቀመጠ ይሄዳል። እንግዲህ ሲባረክ ምንድን ነው የሚለው? ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ነው የሚለው። ሁሉን የሚገዛ ሁሉን የፈጠረ ነው የሚለው። ሁሉን የሚገዛ ሁሉን የፈጠረ ሁሉን እንደ ጥና እንደ እንቁላል በመሃል እጁ የያዘ ፈጣሪያችን እግዚአብሔር ክብር ምስጉን ነው የሚለው። ሁሉን የፈጠረ ሁሉን የሚገዛ ሁሉን እንደ እንቁላል በመሃል እጁ እንደ ጥና እንደ እንቁላል በመሃል እጁ የያዘ እግዚአብሔር አምላካችን ይሄ የምንጠራው ባርክልን የምንለው ራስክን ስጠን ቅዱስ ሥጋን ክቡር ደምክን ከኛ የሚዋሃድ አድርገን የምንለው ማንም አምላክ አይደለም፣ ሌላ አምላክ አይደለም። የመጀመሪያ ሁሉን የፈጠረ ነው። ፈጥሮ ደግሞ ሁሉን የሚገዛ ነው። ሁሉን የያዘ ነው። ሁሉም በመሃል እጁ ነው። በመሃል እጁ የያዘ እሱ አምላካችን ምንድነው? ክቡር ምስጉን ነው እያለ ይባርካል። የውስጥ ቡራኬ ነው። ከዛ በኋላ ምን ይላሉ? እንደዚህ ባለ ቁጥር ምዕመናኑ ደግሞ ምን ይላሉ? አሜን ይበሉ ነው የሚለው መጽሐፍ። አሜን ይሄ ነው ህብረት የሚያደርገው አንዱ እሱ ነው። በአሜን ይላሉ። በእውነት ነው ካህኑ እርስዎ እየተናገሩት ያለው ነገር እውነት ነው፣ እውነት ነው። አሜን የተመሰገነ ነው እያሉ ያ ካህኑ የሚናገሩትን እነሱም ደግሞ ምስክር ይሰጣሉ ማለት ነው። አዎ አንዳንድ ጊዜ ግን አሜን ላይ ራሱ እንደ አንዳንድ ጊዜ እኛም ያው በአውደ ምሕረቱ አገላለጽ አሜን ማለት ይሁንልን ይደረግልን ማለት ነው እንላለን ብዙ ጊዜ በተለይ ሰባኪያን። ግን አሜን ይሁንልን ይደረግልን ብቻ እንዳልሆነ ይላል እኮ እንደውም አሜን እንደየአባባሉ ይተረጎማል አይደለም? እንደየአባባሉ ይፈታል። አሜን ተብሎ ይሁንልን ይደረግልን ይሆናል። እንደ ምስክርነት አዎ ይሆናል። ራሱ ታሪክ የሚነገር ከሆነ እውነት ነው፣ እውነት ነው፣ አሜን ይደረግልን
ይሁንልንም ይሆናል። አሜን እንደየአባባሉ ይፈታል። አሁን እዚህ ላይ አሜን ሲሉ የአምላክ ፈጣሪ ዓለማትነት አሃዚ ዓለማትነት መድገም ማለት ነው። የካህኑን መድገም አሜን የሚለው ውስጥ የካህኑን ምስክርነት መድገም ማለት ማረጋገጥ ባይነበብም በአሜን ውስጥ የካህኑ ምስክርነት ይሰከራል ማለት ነው። አምላካችን ምስጉን ነው ያሉት ካህኑ ያነበቡት። አሁን ምዕመናኑ አሜን በሚለው ውስጥ አገልግለው እየመሰከሩ እውነት ነው ማለት ነው። አረጋግጠዋል። እዛ ውስጥ የተጠራጠረ የለም። በቃ ካህኑ በሚሉት አይ ቆይ እስኪ የለውም እዛ እውነት ነው ያሉት። ይሄ አዚ ዓለም ነው ፈጣሪ ዓለም ነው ሁሉን ቻይ አምላካችን ነው ብለው እዛው ላይ ምስክርነት ይሰጣሉ። ቀጥሎም እዛው ላይ ደግሞ ወብሩክ ወልድ ዋህድ እግዚእነ ኢየሱስ ክርስቶስ መድኃኒነ ነው የሚለው። ተቀዳሚ ተከታይ የሌለው ጌታችን መድኃኒታችን ኢየሱስ ክርስቶስን ክቡር ምስጉን ነው። ተቀዳሚ የሌለው ተከታይ የሌለው። አሁን ይሄ ተቀዳሚ ተከታይ የሌለው የሚለው ከአብ ጋር እኩልነቱን የሚያሳይ ነው። ከላይ ቡሩክ እግዚአብሔር አብ ነበር ያለው። አሁን ደግሞ ቡሩክ ወልድ ነው የሚለው። ተቀዳሚ ተከታይ የለውም። ተቀዳሚም የለውም ተከታይ የለውም። አንድያ ነው። አንድ የአብ ልጅ ነው። አንድ የድንግል ማርያም ልጅ ነው። ተቀዳሚ ከሌለው ደግሞ ከአብ ጋር እኩል አምላክ ከአብ ጋር እኩል አምላክ ነው ማለት ነው። እና በአብ ትእዛዝ መጥቶ ወደ ዓለም ቅዱስ ሥጋውን ክቡር ደሙን የሰጠን እሱ ቢሆን ፈቃድ የሁላቸውም እንደሆነ ያሳየናል። ፈቃድ የአብም የመንፈስ ቅዱስም የወልድም ነው። ያ ቅዱስ ሥጋ ክቡር ደሙን እንድንቀበለው ወደዚህ ዓለም እንዲመጣ እንዲወለድ እንዲሰቀል እንዲሞት ሥጋውን እንዲሰጠን የሶስቱም ፈቃድ አለበት። ሥጋን መዋሃድ በተለየ አካሉ የወልድ ብናደርገው ፈቃድ ግን የሶስቱም ይላል እና ወልድ ዋህድም ምስጉን ነው። ከዛም ይደግማል መመራው አሜን ይላል። አዎ አብን ምስጉን ነው እንዳልነው አዚ ዓለም ነው እንዳልነ ፈጣሪ ዓለም ነው እንዳልነ እንደ ጥና እንደ እንቁላል በመሃል እጁ የያዘ ነው እንዳል ወልድም እንዲሁ ብለው እዛው ላይ ደግሞ ስለ ወልድ ምስክርነት ይሰጣሉ። ቀጥሎም ወብሩክ መንፈስ ቅዱስ ጰራቅሊጦስ መጽንዒ ወመንጽሔ ኩልነ ነው የሚለው። ሁላችንም የሚያነጻ መንጽሔ የሚሆን መንፈስ ቅዱስን ክቡር ምስጉን ነው ይላል። በቡራኬ ላይ ሶስቱም አካላት እዚህ ላይ ያሉ ማለት ነው። በአንድነት ያለመነጣጠል ያለመለያየት በአንድነት ሁላቸውም በአንድ አምላክነት እንሰግድላቸዋለን እናመሰግናቸዋለን። እና እንግዲህ ጰራቅሊጦስ የሚለው ናዛዚ ከሳቲ መንጽሔ መስተስሪ መስተፍሲ የሚል ተርጓሚዎች አሉት። ዞሮ ዞሮ ግን እዚህ ላይ እነዚህን እያነሳ ይባርካን ህዝቡ አሜን ይላሉ። ከዛ በኋላ ይሄ በስጋው ላይ ነው። በነገራችን የመጀመሪያ አንድ ቡራኬ ይባላል። ይሄ ስጋው ላይ የሚደረግ ነው፣ ውስጡ ላይ የሚደረግ። ቀጥሎ ደግሞ በደሙ እንደዚሁ ከደሙ ላይ ጽዋው ላይ ደግሞ እንዲሁ ይህንኑ ቃል ካህኑ ይደግማሉ፣ ምዕመናኑ አሜን እያሉ ይቀበላሉ። ይህንኑ ቃል ራሱ ከዛ ሶስተኛ ላይ በሁለቱም ላይ ደረቡ ነው። ሶስት ቡራኪያት ናቸው እዚህ ላይ ያሉት። ሶስት ቡራኪያት ያሉ በሁለቱ በህብስቱም በጽዋውም መካከል ደግሞ ካህኑ እጃቸውን አመሳግለው ህብስቱንም ጽዋውንም ደረበው በአንድ አይነት ሶስተኛ ቡራኬ እና ቃሉ ግን ይሄኛው ሶስተኛው ስብሐት ወክብር ለስሉስ ቅዱስ ይደሉ ኩሉ ጊዜ ነው የሚለው። እንግዲህ በጊዜ በዘመን በአምላክነት በፈጣሪነት አንድ ለሚሆኑ ለአብ ለወልድ ለስሉስ ቅዱስ ነው የሚለው። ልዩ ሶስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ክብር ምስጋና ይገባል። መቼ ዘወትር ብሎ መጨረሻ ላይ ሁለቱን እንደረቦ ካህኑ ይባርካሉ ማለት ነው። ቡራኬ እንግዲህ ሶስት ምንላቸው እነዚህ ናቸው። መጀመሪያቸውም እነዚህ ናቸው። ከዚህ ሶስት ብለን ቆጥረን እንዳለን እንግዲህ ከዛ ዜኖ ዘልፈኒ ብለው ነው የሚጨርሱት። ወደሚቀጥለው ክፍል ነው የሚሄደው። የሚቀጥለው ወካይ በይበል ጸልዩ አበው ላይ ይወላል ዙንት መስዋዕት ነው የሚለው ካህኑ ይቀጥሉ እስኪ ነው የሚደርሱ። እሺ ቃልዮት ያሰማልን ጌታ ቃልዮት ያሰማልን። በነገራችን ላይ እንደዚህ አይነት በተለይ ይሄ ስርዓታዊ የሆኑ ነገሮች ላይ በደንብ መስጠትም ማሳየትም ማስተማርም ይገባል። አንዳንድ ጊዜ ሰዎች እንደው ቤተክርስቲያንን ባለማወቅ እንደው ዝም ብሎ ተገብቶ የሚወጣ አድርገው የሚያስቡ ሰዎች አሉ። ውጭ ያሉ ሰዎች ያው ምሽል ውስጥ ስላልሆኑ ስለማያውቁ የሚሉት ነገር በሙሉ ያው በግምትና በይመስለኛል ስለሆነ እንደው ስርዓተ ቤተክርስቲያንን በደንብ ማስረዳት ይገባል። ምዕመናን እንዲሆኑ ልክ እንደዛው ያን ያህል እንደዚህ በቁጥር በስፍር በልኬት የሚደረገው አገልግሎት ያን ያህል ይገባቸዋል ተብሎ አይታሰብም። ብዙዎቹ እንደው ለሁሉም ባይሆን በካህናትም በኩል እንደዚህ አልፎ አልፎ አንዳንድ ጊዜ እንደው ግራና ቀኝ ሲሆን እናያለን እና እንዲህ አይነት ሁኔታዎችን ሰፍሮ ቆጥሮ በልክ ስርዓቱን ማስረዳት ማስተማር እጅግ ወሳኝ ስለሆነ ወደፊትም ሌሎች መምህራንም ሊቃውንትም እንደው በሰፊው ቢጠና ቢሰራበት ብዬ አስባለሁ። እዚህ ላይ እንደው መጀመሪያ አካባቢ አንድ ነገር አጽንኦት ልስጥና ወደ ክፍሉ ልምጣ። እዚህ ላይ ወመላዊነ ትፍሲት የሚለው ላይ ወመላዊነ ትፍሲት የሚለው አንዳንዶቹ እንደው ከዚህ ከስርዓተ ቁርባን ጋር የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋውን ደሙን ከመቀበል ጋር በተገናኘ የተሳሳተ
መረዳት ላላቸው በጣም የሚገርም የሚያጸና ቃል ነው። ወምላ ወይነ ትፍሥሕት ነው የሚለው የደስታ ነው። ይህንን የደስታ የሆነውን ወይ በልቦናችን ሙላ ነው የሚለው። ስለዚህ የክርስቶስ ሥጋና ደም የደስታችን መሰረት ነው፣ የደስታችን ምንጭ ነው። እንዲያውም ከዚህ ውጭ ደስታ የለም። ከዚህ ውጭ ነው ደስታ የለም። እና ይሄን ምዕመናን በደንብ ሊረዱት ይገባል። በቃ ቆራቢ ሰው ደስተኛ ይዩት። ደግሞ ለዚህ ምስክሩ ማየት ነው። አንዳንድ ጊዜ ካልቆረበ ሰው ምክር መስማት ተገቢ አይደለም። ያልቆረቡ ሰዎች እንደው ዝም ብለው ላለመቆረባቸው ምክንያት የሚያነሱት አለ። በቃ የተሳሳተ ማለት ነው። ስለዚህ ቆራቢያን እግዚአብሔርን የሚያመልኩ በእግዚአብሔር ፊት የቀረቡ ሰዎች ሁልጊዜ ደስተኞች ናቸው። ሕይወታቸው፣ ቤታቸው፣ ትዳራቸው፣ የሥራ ቦታቸው ሂዶ ማየት ነው እና ወምላ ወይነ ትፍሥሕት የሚለው እንደው ወደፊትም እንዴት እንደው እየተረዳ ነው እንደሚሄድ ጥሩ ዝግጅት ክፍል ስለሆነ ይሄንን ሙላ እያለ ወደፊት ነው እንትን የሚያደርገው። ጸሎት ያደርጋል ካሉ አማናዊ ያድርገህ ያንን የደስታ ወይ ሙላ የሚለው። ከዛ ይሄኛው ክፍል አዲሱ አሁን እርሶት ያቆሙበት ይሄም ያው የካህናቱ ስርዓት ነው። አባቶቻችን ካህናቱ እዛው በአገልግሎቱ ላይ ያሉት ንፍቆ ካህን፣ ሰራዩ ካህን እርስ በርስ በጸሎት የሚተሳሰቡበት ህዝቡን አስቡን የሚሉበት እና ደግሞ ይሄ የቤተክርስቲያንን ትልቅ የሆነው የስልጣነ ክህነት ክብር የምናይበት ነው። እዚህ ላይ ወካይበ ይብልዝ ጸልዩ አበው ወይ ላይ ለዝንቱ መስዋዕት ይላል። ዳግመኛ ወንድሞቼ አባቶቼ ከቀሳፊ መልአክ እንዲሰውረኝ እንዲበቃ መስዋዕቱ እንዲለወጥልኝ ከቀሳፊ መልአክ ሰውረው አብቃው መስዋዕቱን ለውጥለት እያላችሁ ጸልዩልኝ ይላል። መጀመሪያ ጸሎቱ እንዲጸልዩለት የሚጠይቀው ማለት ነው ህዝቡን ነው ማለት ነው። ኦአሆዌ የሚለው ላይ ለዝንቱ መስዋዕት የሚለው እንደው በትዕቢት አይኔ ችግር የለም ለመስዋዕቱን ያለውለት እኔ በኔ ጸሎት ይለወጣል፣ በኔ ጸሎት አማናዊ ይሆናል፣ ህብስቱ ወደ ስጋነቱ ወደ ክርስቶስ አማናዊ ስጋነት ወይኑ ወደ አማናዊ ደምነት ይለወጣል፣ እናንተ ለኔ ጸልዩልኝ የማይል እናንተ ስለኔም ስለመስዋዕቱም ጸልዩ ነው የሚለው። ስለኔም ስለመስዋዕቱም ጸልዩ። ምክንያቱም እኔ በማይገባኝ ገብቼ እግዚአብሔር እንዳይቀስፈኝ ቀሳፊ መልአክ እንዲያያጠፋኝ ለምህረት ያልኩት ለመዓት እንዳይሆንብኝ ጸልዩልኝ ይላል። ከዛ ደግሞ መስዋዕቱ አማናዊ እንዲሆን ክርስቶስ በዚህ መስዋዕት ላይ እንዲገለጽ አማናዊነቱ እንዲታወቅ አማናዊ ሆኖ ለእናንተ እንዲሰጥ ጸልዩልኝ ብሎ ልመና ያቀርባል ለህዝቡ ላስቀዳሹ ማለት ነው። ከዛ በኋላ ይቀጥልና በእድሜ በማዕረግ የሚበልጣቸውን አበዌ የማይበልጡትን አሃዌ ይላቸዋል። የሚበልጡትን አበዌ ይላል፣ የሚበልጣቸውን ደግሞ አሃዌ እያለ ይጠይቃቸዋል። ይሄ እንግዲህ በጸሎቱ ጊዜ ምዕመናንን የሚማጸንበት ነው። ካህኑ ጸልዩልኝ ይላል። እንግዲህ አሁን ምዕመናን ይሄን ይረዱታል ወይ ነው። አንዳንድ ጊዜ እንደውም አብዛኛውን ጊዜ ሳይሆን ሁልጊዜም ይሄ በግዕዝ ነው አይደል የሚባል ይሄ በአማርኛ የሚባል እንትን የለም። ስለዚህ በግዕዝ ስለሚባል እንደው ያን ያህል የተረዳ ነው አይመስለኝም። ምክንያቱም ካህኑ ምን እያለ ነው? በጸሎታችሁ አስቡኝ እያለ ነው። በጸሎታችሁ አግዙኝ። ይሄንን ፓትርያርኩም ቢቀድሱት ሊቀ ጳጳሱም ቢቀድሱት አንድ የደብር ካህንም ቢቀድሰው ምንም ልዩነት የለው ማለት በቃ ጸሎቱ አንድ ነው። በቃ ጸልዩልኝ የማይል እዚህ ላይ የተሰየመ ጸልዩልኝ የማይል እዚህ ላይ በዚህ አገልግሎት በዚህ የክህነት ግብር ላይ ወይ ስራ ላይ ያለ ካህን ጸልዩልኝ ይላል እና ይሄ በጣም አስደናቂ የአገልግሎቱ የህብረቱ አንዱ መልክ ነው። በቃ ቤተክርስቲያን አሐቲ ናት ስንል እኮ አንዱ ይሄ ነው ማለት ካህኑ መስዋዕቱ ፊት ለፊት ቆሞ ህዝቡን ጸልዩልኝ ይላል። ለምን እኔ እናንተ ነኝ፣ እናንተ እኔ ነኝ፣ እኔ እዚህ የቆምኩት እናንተ ሆናችሁ ነው። ስለዚህ በጥቅል ሕሳቤ ካህኑ ህዝቡ ነው፣ ይዞ የቆመው ህዝቡ ነው። ባለፈውም እንደዚሁ አይተናል አይደል? ስለዚህ ጸልዩልኝ ይላል።